በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሚያዝያ 16 ቀን የሚከበሩ የቅዱሳን በዓላት። ቅዱስ አንቲቦስ። በዚህ ቀን ታላቁ ሐዋርያና ሰማዕት ቅዱስ አንቲቦስ ይታሰባል። ቅዱሱ በአርማ በምትባል ሀገር በእረኝነት ጵጵስና ያገለገለ የቅዱስ ዮሐንስ ወንጌላዊ ደቀ መዝሙር ነው። ቅዱሱ ስለ ክርስቶስ መንጋ ብዙ መከራን ተቀብሏል። በእስር ቤት ሳለም ከቅዱስ ዮሐንስ ነባቢ መለኮት ወይም ወንጌላዊ ክታብ ወይም መልእክት ደርሶታል። በክታቡም ከሐዋርያትና ሰማዕታት መቆጠሩን ነግሮታል። ጊዜው አንደኛው ክፍለ ዘመን ሲሆን ክታቧ ከእኛ አልደረሰችም። ከቅዱስ ዮሐንስ እግር ቁጭ ብሎ መማሩ እንደ መምህሩ የንጽሕና ሰው ነበር። ከብዙ ዓመታት አገልግሎት በኋላ ስለ ፍቅረ እግዚአብሔር በዚች ቀን በሰማዕትነት አልፏል። በታላቁ ቅዱስ መጽሐፍ ደግሞ የዚህ ቅዱስ ስም መጠቀሱን ምስራቅ ኦርቶዶክሶች ያምናሉ። በዮሐንስ ራእይ 2 ቁጥር 12 ላይ የኛው ግዕዙ ጻድቄ መሃይምን ሲለው የግሪኩ ግን በቀጥታ በስሙ አንቲቦስ ብሎ ይጠራዋል። እርሱም በታናሽ እስያ ከነበሩት 7 አብያተ ክርስቲያናት የአንዱ የጴርጋሞን አለቃ የነበረ ሲሆን ሰማዕት መሆኑን በዚሁ ምዕራፍ ላይ ተጠቅሷል። በጴርጋሞንም ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ፣ በሁለት ወገን የተሳለ ስለታም ሰይፍ ያለው እንዲህ ይላል፣ የሰይጣን ዙፋን ባለበት የምትኖርበትን አውቃለሁ፣ ስሜንም ትጠብቃለህ። ሰይጣንም በሚኖርበት በእናንተ ዘንድ የተገደለው የታመነው ምስክሬ አንቲጳስ በነበረበት ዘመን እንኳ ሃይማኖቴን አልካድክም። ዳሩ ግን ለጠዋት የታረደውን እንዲበሉና እንዲሴስኑ በእስራኤል ልጆች ፊት ማሰናከያ እንዲያኖርባቸው በላቅን ያስተማረ የበለዓምን ትምህርት የሚጠብቁ በዚህ ከአንተ ጋር ስላሉ የምነቅፍበት ጥቂት ነገር አለኝ። እንዲሁ የኒቆላውያንን ትምህርት እንደነዚህ የሚጠብቁ ሰዎች ከአንተ ጋር ደግሞ አሉ። እንግዲህ ንስሐ ግባ፣ አሊዛ ፈጥኜ እመጣብሃለሁ፣ በአፌም ሰይፍ እዋጋቸዋለሁ። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። ድል ለነሳው ከተሰወረ መና ሰጠዋለሁ፣ ነጭ ድንጋይንም ሰጠዋለሁ። በድንጋዩም ላይ ከተቀበለው በቀር አንድስ እንኳ የሚያውቀው የሌለ አዲስ ስም ተጽፏል። ዮሐንስ ራእይ ምዕራፍ 2 ከቁጥር 12 እስከ 17። አምላካችን ከቅዱሱ አንቲቦስ በረከትን ያሳትፈን። ሚያዝያ 16 ቀን የሚከበሩ ዓመታዊ ቅዱሳን በዓላት። ቅዱስ አንቲቦስ ዘሀገረ በአርማ ሐዋርያዊ ጳጳስና ሰማዕት። ቅዱስ ሳባ ሰማዕት። በዚህ ዕለት የሚከበሩ ወርሃዊ ቅዱሳን በዓላት። ኪዳነ ምሕረት የሰባቱ ኪዳናት ማኅተም። ቅድስት ኤልሳቤጥ የመጥምቁ ዮሐንስ እናት። ቅዱስ ገብረ ማርያም ጻድቅ ንጉሥ ኢትዮጵያ የቅዱስ ላሊበላ ወንድም። ቅዱስ አኖሪዎስ ንጉሥ ጻድቅ። አባ አቡናፍር ገዳማዊ። አባ ዳንኤል ጻድቅ። ቅዱስ አባ ዮሐንስ ጻድቅ ወንጌሉ ዘወር። ቅዱሳኑን የሚመለከት ከመጽሐፍ ቅዱስ የተወሰደ ጥቅስ። የቅዱስ ጳውሎስ መልእክት ወደ ዕብራውያን ምዕራፍ 13 ቁጥር 7። የእግዚአብሔርን ቃል የተናገሯችሁ ዋኖቻችሁን አስቡ፣ የኑራቸውን ፍሬ እየተመለከታችሁ በእምነት ምሰሏቸው። ኢየሱስ ክርስቶስ ትናንትና ዛሬ እስከ ዘላለም ያው ነው። ልዩ ልዩ አይነት በሆነ በእንግዳ ትምህርት አትወሰዱ። ልባችሁ በጸጋ ቢጸና መልካም ነው እንጂ በመብል አይደለም፣ በዚህ የሚሰሩባት አልተጠቀሙምና። ወስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ሳህል አሜን። ዘአቅረብኩ አላፍ ቅዱሳንን አዘክሬ ምስጋናን አቀረብሁልህ። እኒህ ቅዱሳን ዘወትር አንተን ያገለገሉ ናቸው። በድህነቴ የማነብልን መጽሐፍ ምስጋና ተቀበል። አንተ ብዙ ባለጠጎች ካገቡት ይልቅ የድሃዋን መበለት ስጦታን ተቀብላለና። ቅዱሳን የሆናችሁ ነቢያት፣ ለማስተማር የተመረጣችሁ ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን የሆናችሁ መላእክት፣ እናንተም ደናግል ቸር የሆናችሁ መነኮሳት ይህችን ጉባኤ አንድነታችን መባረክን ባርኩ። ስትባርኩም ከሕፃናቱ ጀምራችሁ እስከ ሽማግሌው ድረስ ይሁን። በብራና በወረቀት የጻፈውን ሊያስደርስ በገንዘብ ዋጅቶ ያጻፈውን አምኖ ያነበበውን ወደ ሌላ ልሳንም የተረጎመውንም በዝነ ልቦና አምኖ የሰማውን ከጠብ ከክርክር ከመከራ ከችግር በምትሰውር በእናቱ በማርያም ጸሎት ኢየሱስ ክርስቶስ ሁላችን አንድ ላይ ይማረን፣ ቅዱስ መንፈሱንም ይላክልን ከዛሬ ጀምሮ ለዘላለሙ ዳግመኛም እስኪመጣ ድረስ አሜን። ነቢያት ወሐዋርያት ጻድቃን ወሰማዕት ደናግል ወመነኮሳት አይሩግ ወሕፃናት ገዳማውያን ወሊቃውንት
ሰአሉ ለነ ኮልክሙ ቅድመ መንበሩ ለጸባኦት